ተሸሙጥና ህይወትሽ ለውጦሽ ነው እኔ ብቻ አይደለም እንደዚህ ነገር ምድር የሚያቀሰው ኮንሽ ከሳባቱ ይፈታል ካንቺ ጋር ስለሆነ ካንቺ አበጥ እንት ምትፈራ አረ ፈርቻ አይደለም ያሰን ማልክ ያንተም ይማልክ ድክምሽ ያልቅ ቆሻሻሽ ምንድን ነው ታወሪው አትንጂኝ ማለት ምን ፈልገህ ነው ታዲያ እንጂ ሆነሽ ነው እንጂ ጭራሽ ትቆጭኛለሽ እንዴ ጭራሽ እኔ ነው እንደዚህ ያከለቀ ምን ማለት ፈልገህ ነው እንደዚህ የምትለው ቀደም ነግሬሻለሁ አይደል እባክህ ለምንክ ምን ቪዲዮ የሚጠፋ ነገር የለም ሲጀመር አንድ ወንድ እና ሴጣን ናቸው አንድ ወንድ ለሁለት አታልቅሽ አንድ ወንድ ለሁለት ማድረግ ህገወጥ ነው ሁለታችሁ መጣፍ ነገር አለባችሁ ሲጀመር እባክሽ ቪዲዮ እዚህ ሀገር ላይ ምንም ቪዲዮ የሚጠፋ ነገር የለም እስር ቤት ተማቅቂያታለሽ ይኸውልህ እስር ቤት ብታስገባኝ ችግር የለውም እወጣለሁ በላክልኝ ብር ግን እባክህ ቪዲዮ ብቻ ስለተክ የላኩልሽ ብር 200 ሺህ መስሎሽ ነው ማየት ትችያለሽ 200 ብር የላኩልሽ እሱን ቢሆን አባልሻለሁ ልደቱ ነው መሰለኝ ቀደም ሲመጣ ልደቱ ነውና እንኳን ተወለደ ይደብራል አልፈልግም ምናምን ነገር ብዬ አረ በነገራችን ላይ ልደቴን ይሆናል አይደል ከብዙ ጋር በጣም ደስ ይለኛል ይጨንቀኛል ጥሩ ነው ሁለታችን እናከብራለን ችግር አለ ይደብራል አረ ይደብራል ለዛው ቆንጆ ሴቶች ጋር ሆኜ እድለኛ ደስ ያለ በጣም እና ምን ነው አላመንከበትም እንደ ቆንጅናችን አልተቀበለውም መሰለኝ ካፉ ላይ ነው የሚያወራው ኖ እንዴ እንደዚህ ማለት አይደለም ምን አለት ሙርለት ይዘበኝ ነው ጓደኛው ነው የማሙት እና ታዲያ ምንድነው ማለት እኔ ልደትም ስለሆነ አንድም ሁለትም ደግሞ ያው ከፈለክና ፍላጎቱ ካለክ በኋላ ላይ ድንገት ላላገኛት ወይ ደግሞ የሆነ ፕሮግራም ሰው ልጅ ይኖርዋልና የሆነ ፕሮግራም ካላት ድንገት ብዬ ነው የጠራሁት ለዛ ነው እና ልደትና አብረን እንድናከብር ስለፈለኩ ነው ራስ ነበርኝ እኮ ከዚህ ድረስ ምናምን ጭራሽ ነው ሳታልሽ መጣሽ እሺ በጣም ነው መሰግነው ያው መልካም ጓደኛ ነኝ ልጅ በጣም ደስ ትላለች ከምትለው በላይ ጥሩ ሰው ናት አይ መልኩ ብቻ አይደለም ጸባም ደስ ይላል ማለት ነው እንደዚህ ላንቺ ብላ እዚህ ድረስ ከመጣች ሳታቂ ለዛው ለልደት ጓደኛ ይተርታኝ በዛ አንደኛ በባዶ ግን የሆነ ነገር ላምጣላችሁ ግድ ነገር እኔ አመጣለሁ አሪፍ ነገር ላምጣላችሁ ግድ የለውም ችግር የለውም ሰው ታመጣለች ቤተሰቡ በጣም ያምራል ወደርሽው በጣም ደስ ይላል አይ በነገራችን ላይ እንዴት አልወድም በጣም የሚያስጠላው ብቻ ነው የምትለው እዚያ ሰራተኛ ለመኪና ውጭ ያለው የሚጠብቅ እሱ እና ቤቱን ይጠብቅልኝ እሱ አለ አዎ አስፈራ እንዴ ወንድ ልጅ አይደል እንዴ ይፈራል ይሄ ሁሉ ትልቅ ቤት ማለት ብቻ ምን ማከብት ያራ ስለሽ ከድሮም ጀምሮ ነገርሽ ይለ ውጪ የሚኖርኩት እሷ እየነገርኳት ነበር በገማሽ ውጪ ስለኖርኩኝ ብቸኝነትን ለምጄዋለሁ ይሄ እንደውም ጠባብ ስለሆነ እንደማማወድ በጣም ጠባብ ነው እንዴት ተሰፍ ይሄ ካን ኢትዮጵያ ነው ለዛ ነው ለማንኛውም አሁን ብቸኛ አትሆንም አለንልክ በነገራችን ላይ ደስ ነው ያለኝ ዛሬ ጓደኛም አንደኛ እዚህ ጋር ደስ የምትል ቆንጆዬ ሚስት አገኘኝ እዚህ ጋር ደግሞ አንድ እህት አገኘኝ ደግሞ ደስ የሚለው ነገር ደስ ይላል ጥሩ ነው እኔም እንዳንተው ማለት ጥሩ ነው ያልኩት እኔም እንዳንተ ያሰው ስላወቅኩ በጣም ደስ ብሎኛል አዎ ደስ ይላል በጣም እንዴ እናም ለዛ ነው እሷን ማስተዋወቅ ደስ ብሎኛል እንደዚህ እህት እና እንደ እህት ብቻ ሳይሆን ያው ከፈለክም በሚለው ነው ማለት ቀድም እንዳወራው ነው ምን ነው አልተመቸም አይመቸም ለትን ነው ፈታ እንድትል ፈልጋለሁ ያው እንደነገርከኝ እስከዛሬ ድረስ ለምን ነገር ቦታ ሰተስ ለማታቅ ለዛም ነው ጭምር እና ባይዘቤ ፈታ ልጅ ናት አዎ ፈታ ልጅ ተንበል እንዳይደብርክ አረ በጣም ደስ ያለኝ እኔ ሲጀመር እንደዚህ ቀለል ያለ ሰው ሲጀመር ወደለው ስለዚህ ውጭም ስኖር ያ ለዛም ነው የምሳላስፈቅድ ግን አይመስልም በጣም መፍራት አብዝቷል ያይሽው ያ አንድ ምን ያወቀኝ ዛሬም ስለሆነ ያውና አብዛኛው ስራ ላይ ስለሰለፈ ምናምን ይሆናል እንደሷም ደግሞ ነገር ያታደለ ምሽት ብዙ ነገር ያታደለ ሴት ልጅ ጋር እንደዚህ አይነት ግንኙነት የሚኖረው ነገር ይችላል እስካሁን ነገር ያው በስራ አጋጣሚ ምናምን ነገሮች
አንድም እዚህ አልነበረም፣ ሁለትም እዚህ ሲመጣ ደግሞ ስራ ላይ ነበር ትኩረቱ። ለዛ ነው ብዙም ሴት እንትን አይልም። ሴት ብዙም እኮ ሳልፈልግ ቀርቼ መስሎሽ ነው እንዴ? ጊዜ የለኝም ብዬሽ ጊዜ ስራ እና ስለሽ ፈሪ ምናምን ልመስልሽ ይችላል እንጂ ፊት ላይ የምታየው እንደዛ ነው። ፈሪ ኧረ አይደብርሽ፣ ተጫውች ፈታ ያለ ነው። ትንሽ ካወራሽ በኋላ ፈታ ይላል፣ ችግር የለውም። አይ እንዳንቺ አይነት መልካም እህት ካለች ጀምር ተስተታታለ ነው ምንሽ እዚህ ድረስ ለኔ ብለሽ ከመጣሽ እንዳንቺ እህት አላገች እህት የለኝ ነገርሽ የለም ብቻኛ ነው። የምን እህት ነው ማለት እሷ ሚስጥር ደግሞ እሽማ ታረጋኛለህ እንዴ? ታይ እንጂ ተጫዋች ነች። እኔ እኮ ለአንድ ቀን ያልኩሽ እንጂ አይማ በቀላሉ አይ ለአንድ ቀን ማለቴ ፍላጎቱ ካለክ ለአንድ ቀን ለሁሉም ችግር የለውም። ምንድን ነው የምታወሩት? ማለት ቅድም እንደነገርኩት እንደዛ ማለት ነግሬሻታል እንዴ? አይ አልነገርኳትም፣ ግን እሷ ላይ ብቻ ፈጥጥክ እንዴ? ተይ እንጂ አይ እሷ ላይ እያወራስ ነው። ምን ችግር አለው? ቆይ ነገራችን ነገር ምን ችግር አለው? እንዴ የምትፈራው? ኧረ ፈርቻ አይደለም። ያሷን ነው አልቅ ያንተም ይሄም አልቅ ልክ ነሽ እንዴ? አልቅ ኧረ ተጨናነቅ ፈታ በል እንደነበረ ኧረ ጓደኛዬ ምንድን ነው ደግሞ ዘር አይ ፌሙ በጣም ደስ ታለች። በነገራችን ደስ የምትል ጓደኛ ነው። ለዛሬ ብቻ ግን ደስ ትበለሽ። ሁሌም እንዳይሆን ባሊማን እንዲቀማኝ አልፈልግም። ከይ እባክሽ እንዴ ዛሬ እንደው ሲቀልድላ አይ ዛሬ እንደውም ደስ ስላለኝ ለለቲ ላይ እንደዚህ በጣም ለማስተሰት ማታረጉት ነገር ይዳርሽ ጀመረ። ስለዚህ ዛሬ ወይኔ ስትነጂኝ ታውቂያለሽ ውርዝ ይለኛል። ዋናው እሱ ነው። ዋናው ማለት የፈለገችው ዋናው እሱ ነው ስትል ያው ፍላጎቱ ካለክ በሚለው ነው። ፍላጎትማ እንዴት ነው የምትኖረው? ወንድ ልጅ አይደለም እንዴ? ለዞም ባይደም እኔ ያት ማለት ምንም እንዳትጨናነቅ እንዳንቺ ግን እሷ ቃላት ያለች እንዳንቺ ታታለ ስልክ ተግባባት ምናምን ነገር ልፈልግ ነው ስልክ እንደኔ ቀለል ብላኝ እንደቀረበ እሷንም እንደተቀራባት ስልሽ ግን ዛሬ አሁን እንዳልሽ አርቂ ቦደስ መለክ ወጥተኝ ከዚህ ባለ ምንሰማሽ ነው። ምን ችግር አለው ታዲያ? እኔ ጋር ተሆነላ እሷ አይችልብሽ አንተ ምጫ ነገር አላለ ችግር የለውም እኮ ሰው ጋር በመሆን ምንም አይመስልሽ እንዴ? ቅርታ የስራ ተደውልኝ ነው አጫውቹ አጫውቱ እሺ ምን ታስባለህ? ጆርና ወራኝ እንጂ ኧረ ምን አዋራሻለሁ። ስራ ጥሩ ነው። ምንድን ነው የምትሰሪው? እኔ ተቀጥሬ ነው የምሰራው። ተቀጥረሽ የት? እነ ሰሊጋ ነው ወይስ? እነ ሰሊጋ አይደለም ሌላ ቦታ ነው። ባይገርምሽ ከሰሊ ጋር ድሮ ምን ታውቁ ምናምን ነው ይመስላል። ዛሬ ነው ታውቁ። ግን በጣም ተቀልሽ በጣም የተግባባ ነው። በጣም ደስ የምትል ልጅ ነች። አዎ ጓደኛዬ ቀልላለች። አንቺም በኔ መስል ቀልላለች ነው ደስ ያለሽ በጣም እንዴት ተታወቃችሁ? ግን እንደዚህ አንድ አይነት በስራ አጋጣሚ ደስ ይላል በጣም በስራ አጋጣሚ የረጅም ጊዜ ጓደኛ ነው። የራክ ነው ግን ኧረ የራኩ ያስደበርኩ ነገር ኖ እንዴ ተጠቀሻለች ችግር የለውም ስልሽ ስለምፈራ ነው። አይን ላይ ለምን ትፈራለህ? ለምን ትፈራለህ? አይን ላይ መታየት ያስፈራኛል። እና ደግሞ ቆንጆ ሴት በነገራችን ላይ ማየት ትንሽ ያስፈራኛል። በዛ ነው አይዞህ ነው የምትይኝ አታላምጂኝ ምን ችግር አለ? ላላምድ የፈለኩ ነው ግን አንተ እየረክ ነው ማለት አንቺ ኧረ እንዴት ተርቀለው አንቺ የምትሰለሽ ጅማ እንዴት ተርቀለው ያው እሷ ናት ድንገት ጠራም ሄደች እንጂ አቻች ያው ቻቹ ላይ እንደታችላችሁ እስከዛ ባትመጣስ ምን አገባኝ? ተቀር ስትፈልግ አንቺ ካለ አንቺ አትች እንጂ እሷማ ተቀር ስትፈልግ ወጣ ለምን አትቀርም? በነገራችን ላይ ስልሽ እሷን እንደውም ሳያት መጀመሪያ ላይ በጣም ደስ ብሎኝ ነበር እና ጓደኛዬ ምናምን ብላኝ ነበር ሳንቺ ነግራኝ ነበርና አልጠበኩም። እንዳንቺ ቆንጂቶ ኛሽ ብዬ አልጠበኩምና እሷን ሁላ የምሬን ነው ከፈለግሻት የምሬን ነው ፌቡዬ መቶች አሉ አንቺ ስልሽ በጣም ደስ አልሽኝ። ደግሞ ሳይሽ በጣም ችግር የለውም እኮ ማለት እሷ ደግሞ እንዳይሻት ከሆነ ከዛሬ በኋላ ማን ያለች ነው ችግር የለውም እኮ ማለት ጓደኛሽ ጋር እንዳላጣላሽ አይ ነው ችግር የለውም ማለት ችግር የለውም ስልሽ ያልኩሽ ተመቸው ችግር የለውም እኮ እሷ እሺ ትላለች። ብትጣሉስ አንጣላ
ማለት ትፈቅድልሽ እሷ እኔ ከዛሬ በኋላ ማየት አልፈልግም እሷን እንደውም የምር አንቺን የመሰለሽ አንቺን የመሰለሽ ዳግንቺማ አይኗን ሁላ ማየት አልፈልግም ብቻ አንቺ ግን የምር ነው እንደምንም ብለሽ አስማሚያት ስለሽ በጣም ኃይለኛ ተመሰለች እንዴት ስትቆጣኝ እንደነበር የዋህ በጣም የዋህ ነች ስለሽ ሜቢ ላንቺ ይሆናል የዋህ ነች እኔ በጣም ነው የተመቸሽ በነገራችን እና ጓደኛሽ ጋር ደግሞ ማጣላትም አልፈለኩም ይገባሻል አይደለ ሁለተኛ ደግሞ እኔ ስለሽ መጀመሪያ ደስ ብላኝ ነበር አሮሽሽን ጓደኛሽ ስለሆነች ጀመረ ለሞሽሻለሁና መጀመሪያ ደስ ብላኝ ነበር ግን አሁን አንቺ ሳይሽ ሞር አንቺ ላይ በጣም ፎከስ አደረኩ እና ባይገርምሽ ደግሞ ማለት ነው ምን መሰለሽ ይሁዲ አሁን እዚህ ስለሽ ሰራይም በጣም ይስተካከለ ስለሆነ እና ደግሞ እዚህ መኖርም አልፈልግም እና አሜሪካ መሄድ እፈልጋለሁ ከተመልሼ መሄድ እፈልጋለሁ ወደ ሀገሬ ማለት ነውና እዛ ሲሄድ ደግሞ አጎቼ ነው መሄድ እፈልጋለሁና የምሬን ነው እሷን ከኔ የምትለቀኝም አልመሰለኝም ሆኖ አያያዟን እያየሻት ነው አይደል ስለዚህ እሷን ታፋችኝና የምሬን ነው አንቺን አግብቼ ተፈራረመ አንቺ እንጂ ፓስፖርት አለሽ አይደል የምሬን ነው ወልኛ እኮ ምን ታስበለሽ ደስ ይለኛል እኮ እሷን እንትን ያደርሽ ስለሽ እኔ አላ ምንም እንዴት አልፈሻ አንቺ እንዴ እስኪምን ይሄ ድልም አይደለም እኔ ነኝ እድለኛ አንቺ መሰለሽ የምሬን ነው እንዴት ደስ እንደምትደማ አረ መስከና ያስፈልግ ግን ምን ነገር ልትጠይቅሽ እሺ ለዚህ ነገር ብዙ ጊዜ ታረጋለች እንዴ ያው እንደዚህ አረጋለሁ ብዙ ባላቶች ነው አይሹ ሰላም በጣም ሸታለች አላረግም ምናምን በላይ ነበር አንድ ጊዜ ነው አናለች እንዴ እሷና እኔ በጣም እንድርጋለን እንዴ ለስፖርት ነው ሲመጣ እንቀበላለን እንሰራላቸዋለን ገንዘብ ምናምን ይሰጣሉ እንቀበላለን ይሰጣሉ ገንዘብ ይሰጣሉ በጣም ብዙ ብር ነው የሚሰጡት አዎ በጣም ብዙ ብር ይሰጡናል ማንም ያገናኛቸው እንደዚህ ገላላ ምናምን ነው ራሳችን ናቸው እኛ ራሳችን ካፌ ምናምን ሄዳለን እንደዚህ ካፌ ሳንሄዳለን ያው አይደል ተግባባለህ ደስ ይላል እነሱ ደግሞ በጣም ይፈልጋሉ እንደዚህ ነገር ያው በጣም ይፈልጋሉ ማለት ስልሽ አበሾች ምናምን ናቸው አበሾችም የውጭ ዜጎችም አሉ አረ በለ እና ደስ ይመስለኛል በጣም ደስ ይላል በጣም ግን ስለማት ሞክረው እኔ ልሞክረው እንዴ ዛሬ አንቺ ላንቺ ብዬ ነው እንጭራሽ ለሷ ብዬ መቼም አላደረገም አይ ነው ይገባሻል መቼም ጓደኛሽን ጸባይ ታውቂያለሽ መቼም እና የምሬ ነው እኔ ደግሞ አልወድም እንደዚህ በተለይ እንደዚህ ጥቁር ሴት የምሬ ነው ጥቁር ነሽ ደግሞ እንደምትመስል አይ ቆንጆ ናት ቆንጆ ማትላትም ጓደኛዬ ነው እንዴ ብለሽ ነው የምሬ ነው አረ ምን ጥቁር ቆንጆ ሲጀመር ነው ይታየኝ እኔ ደስ የሚል በቃላ ያለች እንቻለች ይጣማና ለሷ እንጂ አሰባ ከበግድ ቆንጆ ነው የምትልጅ ናት ሲጀመር አታስተካለች ሲጀመር በግድ ቆንጆ ነው የምትልጅ አስሬ ነው ደግሞ ስልክ የምታወራው ስራ ቢዚ ያደርጋቸው ነው እንደዚህ አይ ያው ስራ አለ በርግጥ እኮ እንደዚህ ቢዚ በተያት በቃ በየደቂቃው ስልክ ታወራለች ያው ናታው በጣም ብዙ ሰው ጋር ትገናኛለች ለዛ ነው ስራ ነው ወይስ ምንድነው ያው በዚሁ ስራ ቤቱ ስራ በዚሁ እንዴ ይሄ ስራ ብቻ ምን አንሰራለች እንዴ ብቻም ትሰራለች የምርሽ ነው አዎ እንደውም እቺ ምናምን ሰኞባታል ቀርማ በእናት ስለሷ ጉዳት ታወራኝ የምርሽ ነው አዎ በጣም ደስ አትልም እቺ ማለት ኤችአይቪ አለባት ነው ወይስ በቃ ብዙ ወንድ ጋር ስለምትሄድ በፍራት አለው በጣም ረበለ ይስማ አንቺ ፈጣሪ ነው ያተረፈኝ አዎ እንግዲህ አንቺን ፈጣሪ ባይልክልኝ አስቢ እኔንም በሽታ ላይ ጣይ ነበር ማለት ነው ያው በዘመኑ ተጠቀመዋልና አምጭግራል ቀላል እሱማ ግን እሺ የመጀመሪያ ስለሆነ ምንም ነገር ነው ያላስተዋልኩኝ አሁን እኮ ይቻላል የሚፈራው እና ምን ነው ተናገራለ ደም ግፊት አለ ተቋራለ አሁን ቻይብ ያስፈራል እንዴ ስልስቋር ደም ግፊት ያለ ነገሩ ምን ያስፈራል ግን ስልሽ እኔ ከጥቁር ሰው እንዲዘኝ ያልፈልግ ካንቺ ቢዘኝ እኮ ኖርማል ነው ግን ከጥቁር ሰው ጭራሽ እንዲዘኝ ያልፈልግ ግን ስይማ ምን መሰለሽ ስለሽ ሌሎች ልጆች አሉ እንዳንቺ የሚሰሩ እንደናንተ ሁለቱ ነው የሚሰሩ ስለሽ አልተመቸችኝም ሲጀመር ሷራስ ሜቢ ሌላ ሰው ካለ ምን መሰለሽ ሌላ ሰው ካለ ከሷ ጋር ዛሬ ከሷ ጋር እንደምንም እሷን ትንሽ ይባላ ከዛን ገንዘብ ሰጥቻለሁ እኮ ችግር የለውም ኖ ያልተመቸችኝም ጓደኛሽ ግልጽ ነው የነገረችኝ እንደዚህ እኔ ካንቺ ጋር ነው ሲጀመር ተጋብቼ መሄድ ፈልጋለሁና ግን ደስ ይለኛል በደስታ እኮ ስለዚህ ምን መሰለሽ ዛሬ ከሷ ጋር ችግር የለውም ግን ሌላ ጊዜ ደግሞ ከሌላ ሴት ጋር ማድረግ መፈልግ ይመስለኛል እየታሰበ ደስና ሌላ ሴት ይኖራል ይኖራሉ እኔ እሷ ጋር ነው ግን ማለት ሌላ ሰው ነው እሷ ታውቀው እናንተ ብቻ ናችሁ ማለት ነው
ስልሽ አልተመቸኝም እና ሳሪ እና ደግሞ ኤችአይቪ ያለ ብለሽ አስደነግጠሽኝ ለምን ሌላ ሴት ካለ ካንቺ ጋር ሆኜ አንድ ሴት ብቻ ካለ ሜቢ ካንቺ ጋር የምትፈልጊ ከሆነ እሷ በጣም ትፈልጋለች ደስ ይላል መሰለኝ ነገር ሴት አለ ሌላ እንደናንተ የሚሰራው ያለው ደላላላ አገናኛለሁ ችግር የለውም ደላላላ አንድ ደላላላ እሱን አገናኛለሁ ደስ እንዴ እሱ ተገኝቶ ነው ስልሽ ለአንተም ይሄ አይደለም ካንቺ ጋር እኮ ነው ግን ደግሞ ባይገርምሽ ቢዝነስ ራሱ ከፈለገ ለደላላው አሪፍ ቢዝነስ ጓደኞች አሉ አዎ ለምን በጣም ሀብታም ናቸው ወለወለ በቃ ንጥጥ ታውቂያለሽ በቃ ደስ ይላል የነሱንም እኔን ታገናኘኛለህ እኮ ስንት ነው ስልኩን እስቲ ለምን ለምን በቃ ደውልለታለሁ ስሙ ማን ነው ሲሳይ ቦርጫ ይሄ ቦርጫ ጎበዝ ነው ቆንጆ ሴት ነው የሚያመጣልህ ቆንጆ ሴት በጣም ቆንጆ ሴት ነው ቆንጆ ሴት ነው ሲጀምር ምን ያደርግልኛል አንቺ ትወቂኛለሽ ግን ቢያንስ በሽታ የሌለበት እንደዛች ጥቁር እና ደግሞ ቀይ ሆነች እኔ ጥቁር አልወጣም እኔም እኮ ጥቁር ነኝ ኖ አንቺ ጥቁር ነሽ እንዴ አንቺማ የቀይዳማ አለ አይደል ደስ የምር ነው ፌብ ደግሞ እና ባይገርምሽ ምን መሰለሽ ስለሰው ስሜት በጣም እጨነቃለሁ እና እስካሁን ድረስ እሱን ራሱ ትሪስ አደረጋት ነበር አለ እንደደበራት ምናምን አንዴ ከመጣች በኋላ ማለት እንጂ መጀመሪያ በቃ እንዳየዋት ሁላ ነው ያስጠላች የምር ነው እና አሁን ታስማምልኛለሽ እሺ እኔ ስለማልፈልጋት እሷን ከዛ ካንቺ ጋር ተጋብተን ደስ ይለኛል በደስታ ደግሞ ይሄ በቃ ፈታሽ በቃ ያራዳልሽ ነሽ ሲጀመር እኔ እንደዚህ አይነት ሴት ነው ሲጀመር ፈልቀዋለሁ ያራዳልሽ ነገሮችን ቀለል አድርጋ የምታሰማ ምናምን ቴንክ ዩ አንተ ምን ትፈራለህ በጣም ምንድን ነው ፈርቺ መስሎሽ ነው እንዴ ኧረ ፈርቺ አይደለም ኑሮ እንዴት ነበር ታዲያ ውጪ እኔ በልጅነቴ ስለሄድኩኝ እንደ ሀገሬ ቢያት ኦኬ ለዛ ምንም አይመስለኝም በቃ ኢትዮጵያ ቢያት እዚህ መኖር አስፈልግ እዚህ ኧረ በስመ አብ አንተ ፈልጋሽ እንደዚህ መኖር አይ ፓስፖርት አለሽ አይደል ፓስፖርት አለኝ ፓስፖርት ካለሽ የምሬ ነው ፕሮሰሱን ቶሎ እንጀምራለን ቶሎ እንፈራረማለን በቃ እሷ ደግሞ ጨራሽ ችግር የለም ዳንያን ግን ምንሽ ነው በዚህ ትደሰትቻለሽ እንዴ ግን እዛ ሲደሽ ግን እንዳፈጅኝ እሺ ትፈጭኛለሽ እንዴ ለምን ፈታዋለሁ አይ ብዙ ሴቶች ባይ ከተመቸኝ ማለት እዛ ሄጂ ማለት ካስተካከል ግን ለምን ፈታዋለሁ አይ ስለሽ ብዙ ሴቶች እዛ ከሄዱ በኋላ አላቀም ብለው እንትን ያደርጋሉ አይ እኔ እንደዛ አላደርግም እንደዛ ማድረግ ሴት አይደለም ታስተውቂያለሽ እንደዚህ እንደማታደርጊ ታስተውቂያለሽ እና አሳስበሽ ችግር የለውም አንተ ብቻ አፍጥነው ቆየው ወርቹ ወይ መጣሽ እንዴ ይቅርታሽ ግዴታ በስልክ የምንሰራው ስራ ነበር ለዛ ነው ችግር የለውም እኔ አልደበራችሁም ነታችሁ እንዴት ደበረኛም በዚህ ቆንጆ የሆነች ምት ሲታገናኝሽ ምን ይፈጠራል ደስ ይላል ደስ ይላል እንጂ ስለዘግባታችሁ ስለተበቃችሁ አረ እኔማ ወይኔ ሰላም አስተዋውቃችሁ በደንብ እያልኩ ነበር ነገራችን ላይ በጣም ነው ወደድኳት እንደስማት ጓደኛ መጀመሪያ ነገር ነበር እንደዚህ ደስ ተራች ፈታሪሽ ነበር ሲጀመርኩ ፍላጎት ነበር ነው እንጂ ቆይ ነበር ማክሪ ነበር አረ ምን በጣም ፍላጎት እንዴት እንደሚመች ባይሽ አይ ጥሩነትን ተቆርጣችኋል አረ ምን እንዳደርግላችሁ ትፈልጋለች ሲጀመር ማለት እንደዚህ አስደስታችን ዛሬ ልደቴ ነው ልደቴ ሲሆን ደግሞ ይመረን ገንዘብ ማውጣት በጣም ነው ፈልገው እና ጥሩ ችግር የለውም እና እኔ ደግሞ ዛሬ በቃ ነግራችኋለሁ በቃ ልደቴ ነው ገንዘብ ማጥፋት ፈልጋለሁ በቃ ገንዘብ መበተን ነው ደስ የሚለኝ ማለት የሆነ ነገር አስቤ ነበር ምንድነው የምትፈልጉት ምንድነው የምትፈልጊው አንቺ እኔ በጣም የሆነ ነገር መግዛት ፈልጋለሁ በጣም እኮ ምንድነው አሁን ሞባይል ባንኪንግ ላከልኝና ያይደን ገዛለሁ ሾርት ቲኬት ያለው ምንድነው አንዳንድ ዕቃ መግዛት አስበን ነበርና ከረጅም ጊዜ ያቀርነው የሆነ እቅድ ነበር የሆነ ዕቃ ለመግዛት ያው አንተም በፍላጎት ከላከለና ይቀር እሱን እንገዛ አስበን ነበር እኮ ምን ነገሩኛ ምን ነው ወደና እንዴ ማንናምን ነገሮች ናቸው ያው ብዙም አይደለም 200,000 ለጫማ 200,000 ማለት ጫማ ብቻ እንደምንገዛው ሌላ ነገሮችም አሉ ያው እሷ ብቻዋን ነው የምትኖረውና አንዳንድ ቤት ውስጥ ማሟላት ያለባቸው እቃዎች አሉና እሱ ልታሟላ ፈልጋለች እሷ 200,000 ላንቺና ለሷ 200,000 200,000 ችግር የለውም በሞባይል በቃ አለ 200,000 በቃ ነው
እንዴ ስለሽ 200,000 400,000 ብቻ ነው ፈልጉት ካለ ምጨምርልስ እሺ በገርማችሁ ሲስተም ግን እየሰራልኝ አይደል ባይሆን ካሹን ይሄን ያለላክሉና ከዛ ሲስተም ይሰራል በኋላ ተጨምረልና ለካሽ ስለሽ ቅድም አረ ችግር የለውም የምር ችግር የለም ያለው ማክልና በቃ ኮልክ እንዴ ልክልሻል ላንቺማ አንቺ ማለት እኮ ነው ማለት ነው አይደል ቴንክ ዩ እኮ ያኔ አንቺ ማለት ነው ማለት ነው ሳልይ ደግሞ ነሽ እንደዚህ ብትይ አረ አይደለም ችግር የለውም በጣም ደስ ስላላችሁ ተቀላጭ በጣም ደግሞ ተመሳሰላላችሁ የምስለት ቆራራባችሁ በጣም ደስ ብሎኛል እኮ ስለተመሳሰላችሁ እሺ አሁን ላክልን ችግር የለውም እኮ እንዴ አንቺ ጋር ወተኔ ነው የቆነ እዛ ጋር መኪናው ቆሞ ነው ለምንድን ነው ገንዘብ ትራንስፈር ማድረግ አትችልም የሱማ እኮ ትራንስፈር አድርገውለታል እኮ በጣም ብዙ ብር ስለዚህ ነበር ይቀደም አረ ችግር የለውም ትራንስፈር ስኮር ድረስ እኮ ብዙ ባንክ ተጠቀማለህ መቼ አንድ ባንክ አለ የምትጠቀመው ምን ቀደም አይ በስራ ምክንያት ነበር ተለተለና ምን ትራንስፈር ጋር ግን ማለት ይችላል ምክንያቱም ብዙ ብር ይጠቀም በቃ አድርገለና ታዲያ ምን ችግር አለው ከበደ ጥላችሁ ልትሄዱ ነው ገንዘብ ለምን ጥለን እንደዚህ ሲሆን ቦታ የምንለው ዛሬማ አናላቀቅም የምትሄዱ ነው የሚመስለው የሚያስፈልጋቸው ነገር ስትለን ያው በኋላ ስለምንጠጣ ምናምን ነገር ልንረሳው እንችላለንና ያው ሀሳብ እንዳይቀየር ስለማትመጣ ዛሬ ብቻ ስለምትመጣው የሚመቻትም ዛሬ ብቻ ስለሆነ ለዛ ነው እኔ እንኳን ካሁን በኋላ እሱ ጋር መፋታ አይመስለኝም ለአንድ ቀን መሆኑን እየዘነጋሽ መሰለኝ አንድ ቀን አይደለም ማለት ኧረ ተመቻችሁ ጥሩ ነው እናንተ ከተመቻቻችሁ እንደገና እንደ አንቺ ማለት እኔ ነው ኖ አይ ስልሽ ከዚህ በላይ 200,000 ብር ላንቺ ከፈለሽ አሁን ልክልሻለሁ ግን ምን መሰለሽ አንቺ በቃ ላክ ችግር የለውም እንዴ ምን ሆናችሁ ነው ልክላችኋለሁ አይደለም እኮ ማለት በኋላም እንደን ነገር ለመጠየቅ እንትሩም የለንም ሐሳቡን በዛ ሙድ ውስጥ ስለምር ማውራት ያስጠላል ራሲ ቋንዴ ራሲ አይደል እንዴ ልክላክላችሁ እኮ ደስ አይልም በኋላ ላይ አሁን ድንገት አንተ በመጠጥ ምክንያት ካስተካከው እኔ በገንዘብ ምክንያት ሲጀምር መጨቃጨቅ ነው ደግሞ ለዞም ነው ዛሬ ልደት አይደል እንዴ እሺ መጀመሪያ ለማለት ለኔ መጀመሪያ ለመጣችሁ ማለት እኮ ችግር የለውም ልክልሻለሁ አንቺ ምን ሆነሽ ነው ስልክ አካውንትሽን ትሰጪኛለሽ እሺ ምንድን ነው የምትጠቀመው ንግድ ባንክ የምትጠቀመው እሺ ሲስተም ግን ዛሬ ቴክስት ቶሎ ላይ ገባሽ ለምን ይሰራል ችግር የለውም እሺ ንገሪኝ አንድ ሺህ ይገባል ቴክስት ይገባል እንትን ስለሆነ አለ ስለሆነ ይሄ ላንቺም ንገሪኝ እስቲ አንድ ሺህ ቴንክ ዩ ታባ ኔትወርክ ዛሬ ደግሞ በሷ ባንዴ ሰጥ ላንቺ ይሄ እንዴ ለዚህ አይ እንዴ ጨራሽ እንደምሳሰናው እንዴ ሳሰኮኒ ለምን ውጭ ወጣው እንዴ ስሙ አርታል እኮ ቀደም አንቺ እስከመጭ እየጠበቅኩ ነበር የሚምር ኦኬ በጣም ደስ ይላል ግን በቃ ውጭ እንውጣ አረ እንውጣና ልደትን በደንብ እናከብር ዛሬ ሲጀመር እኛ ደስታ አንተም ደስታ ስለሆነ ማለት ነው ልብስ ቀይርና እንውጣ እኮ ልንገራቸው የሆነ ነገር የበቆች ነገር በኋላ እንዳላስከብራቸው አረ ችግር የለውም አይደብረንም ዳንስ ብዙ አልችልም አረ ችግር የለውም አንተ ያለከኛ እንዳንሳለን ስላችሁ እዛ ከወጣው በኋላ እንዳላሳፍራችሁ ነው ስለዚህ ፎከስ ነው ማድረግ ነገር ይችላል አንቺ ዳንስ ችግር የለውም እኛ እንችላለን እኛ እንደው ቆይ ለምን እዚህ ጋር ትንሽ ፈታ እንለለ እናሳየዋ እሺ ያሳየኝ እሺ
want to eat and run. She want to eat and run. She want to eat and run. Yini miro chamo chua chama. Yini miro mato chua mara. Yini miro puro chua pura. Gokiri. Lagu kura nini kuchi. Tindoga nini kutema. Wajiro miro waji eni gani. እንደዚህ ዳንስ ትችላላችሁ ብዬ አላሰብኩም። በጣም ጎበዝ ናችሁ። የምር ዳንስ ትሰሩ ነበር ነው ወይስ እንዴት ነው እንደዚህ ጎበዝ ናችሁ? እንዴ ሰራችን አይደል? የአዲስ አበባ ልጅ ሆነህ እንዴት ነው ዳንስ ማችለው? እንዴ የአዲስ አበባ ልጅ ናችሁ ሁለታችሁ? በጣም ደስ ይላል። እኔ የአዲስ አበባ ያው ተወላጅ እዚህ ባንሆንም እኔ አይደለሁም ግን ብዙ ጊዜ ይቆይቻለሁ። ሰው ክለብ አንዳንዴ ስለምንወጣ ደስ ይላል። እኔ የምር ነው በጣም እኔ ሲልሽ እንደዚህ ድነሳቸው ታዲያ እንዴት ነው ወጥቼ እንዴት ነው መደነስ ነው? ችግር የለውም ፈታ ትላለህ እንዴ? ቀርማ ለዚህ ማለት ነው። ከበድካ እሱማ አልከበድኩት። ደግሞ ስትጠጣ ይመጣልሃል። ስትጠጣ በኋላ ነው ይመጣል። እኔ እንኳን መጠጥ ብዙ አለች። አንቺ መጠጥ ትጂ? አንቺ መጠጣለሁ። ኧረ ችግር የለውም እንጠጣለን። እንዴ ዛሬ ካልጠጣን ነው ገዛሪ ልደት ነው። ጠጣለች እሷም እንዴ ችግር የለውም እንጠጣለች። ግን ላንተ ስል ጠጣለሁ። ዛሬማ እንዴ ገና ብር ዛሬ በተናን ነው። ኧረ አሁን ሄደና ልብስ ቀይረን እንጣ እናቴ እንዴ ላረጅም ሳትቀመጥ እኮ በቃ እንጣ። እሺ በጣም ተቸኮለሽ ይበል ግን እሱ እኔ በሽታ ተይዘኝ ነው። ምን ማለት ምን አልፈልገህ ነው? ታዲያ ግን ሆነሽ ነው እንጂ ጭራሽ ትቆጭኛለሽ እንዴ? ጭራሽ እኔ ነው እንደዚህ ያከለቀ ምን ማለት ፈልገህ ነው እንደዚህ የምትለው? ቀደም ነግሬሻለሁ አይደል? ታታ አንቺ አትናገራት። ቆይ አንዴ ዝም በይ እስቲ ቆይ አንቺ ታያትሽ ነው እናገራታለሁ። ቀደም ነግሬሻለሁ ውሸት ድጋሚ ፈት እንዳትወሺ ውሸት ጭራሽ በሽታ ላይ ልጥኝ በሽታ እንዳለብሽ ነግረኛለች። ጀመር ኤችአይቪ እንዳለብሽ ነግረኛለች። ምን እንደምትስቅሽ ማለት እኔ እውነቴን ነው እንዴ? ምን ነው ምን እንደምታወራለህ? ነገሮች እሷ ባትኖር እኮ በሽታ ላይ ልጥኝ ነበረ። አንቺ ምን ነው ያለብሽን የነገርኩት ማለት እኔ በሽታ በጣም ነው ሰከነሽ ፌቡጂ እንዴ በበሽታ ላይ ልጥኝ ነበር እኮ አሁን ሲል ካንቺ ጋር አንቺ እኔ ጠርቼሽ ካለስ አትጨይቁ አዳምጪ ስሚ ይኸውልሽ ጀን ካንቺ ጋር መሆን አልፈልግም። ከእሷ ጋር ይጀምር አንቺ ቆሻሻ ማን ከዘነልሰሽ ረሳሽው እንዴ? ለነገሩ ክብር አይወድላችሁም እናንተ ሲጀመር ነው አሁን አንቺ ጋር ነገር አንተ ወጪልኛለሽ ነው እሷን አጥቼ ሲጀመር ወደ አሜሪካ ሄዳችሁ ይሆን ወይስ እንትን ያላችሁ ነው? ወደዛ ሂጂ አንቺ ነገረችኝ እኮ ሳንቺ ታናሽ እየሞከርሽ ከሆነ የምር አሁን አልቀልድም በህይወቴ ቀልጃለሁ። እዛ ቆሻሻሽ ምንድን ነው የምታወሪው? አትንጂኝ ምን ቆሻሻሽ እንደዚህ ታርጋለሽ? ባክሽን ተለቂ ተረጋጊ አንቺ እኔ ከዛ ውስጥ አወጣሽ ከዛ ከሽጉጥና ህይወት ስለወጣሽ ነው እኔ ብቻ አይደለም እንደዚህ ነገር ምድር የሚያቀሰው ኮልሽ ከሷ ጋር ትንሽ ተባል ካንቺ ጋር ስለሆነ ካንቺ አልበልጥም። ፌቡስ ጀታት ሰንተ ታንቺ ተቀመጪ ታያት አንቺ ኮላለ በባንክ ላይ ታፍኒ ጋር ትጠይቁ በይሰውልሽ ዝም በላ ተደሞ ማንም ሳታውቅ ታታወራለ ስርዓት በስርዓት አንቺ እኔ እንደዚህ አልሽ ለነገሩ እኔ ጥፋተኛ የማንም ሻርሙጣ አንስቼ ለዚህ ህይወት መዳረግ ይሆንሽ ብቻ አይደለም። እኔ ባንክሽ እንደነኩኝማ በደንብ ታውቂያለሽ። እባክሽ አንቺ ግን የምረሳሽ ነው ሁሉ ነገር እንጋሽ እንዴ ያምን በሽታ ነው የምታወራው? አሁን በቃ ታውንኩ ተነቃሽ ነቃብሽ ነው ስለምንነቃለ የምታወራው? በቃ በሽታ ታዝጂ ነበር ሲጀመር ታሰውቀሽ በሽታ እንዳለብሽ ታሰውቀሽ ይኸውልሽ ሲጀመር ማለት ነው በሽታ ማን እንዳለበትና ማን እንዳሌለበት ለይተብታው ጥሩ ነበር። አንቺ ጋር ነው ልጅ ትመበይ ሳተ ለፌቡ ታት ከዚህ ታት አንቺ ከሆነ እንደዚህ ምትዩ አለጣ አደ እናችሁ ተረጋጋቺ ምን ሆነሽ ነው? ቆይ ተቀመጪ አንቺ ቆሻሻ ለነገሩ ከዚህ ነው አንቺ ቆይ አንዴ ተራጂ እዚህ ጋር ልንገርካ ገባሽ? እሺ ሲጀመር ከሷ ብትርቅ ይሻልሃል። እኔ ሳይሆን በሽተኛ አላህ ራሱ ነው ነገረች። ተቀመጪ ቆይ አንቺ ነከኔ ካንቺ ጋር እናወራለን። ነይ ቆይ እኔ በራሴ እጅ ተበላ እኔ በራሴ እጅ ማን ሻርሙጣ ይዤ መጥቼ ወይኔ ተበላው ወይኔ ራሴ በበላውት እኔ ሰሚ አዳምጪ ዝም በል እንዳትናገር ተው መስለኝ አንተ ጋር መሆኔ አዳምጪኝ እኔ ካንቺ ጋር መሞላፈጥበት ጊዜ የለኝም እሺ እሷንም ቢሆን እኔ ፈልግ ይመስልሃል አዳምጪ ቆይ አሁን እንድታዳምጪ ይፈልጋለሁ እሷንም ቢሆን ማለት ነው የመንኳት መስሎሽ እንዳይሆን እና ምንድነው ሁለታችሁም ምን እንደምትሰሩ ሰሚያሽ ሁለታችሁም ምን እንደምትሰሩ ለማውጣጣት ነው እዚህ ጋር የጠራዋችሁ ማለት ነው ሲጀመር አዳምጪ ቁጭ በይ እስካሁን ዝም አንተ ማን ስለሆንክ የምታወጣጣኝ አዳምጪ እዚህ ጋር የላከኝ ማለት ነው አንድ ነገር ንገሪኝ እዚህ ጋር የላከኝ ባለቤትሽ ነው አንቺ እንድፈትንሽ ይላል ባለቤት እንዳለሽ አውቃለሁ ራሱ የላከኝ እዚህ ጋር ደውለሽለት
አዳም ደውለሽለት እንደዛ ስላልሽኝ ማቅ እንዳይመስልሽ እሱም ሁሉም ነገር ያውቃል እባክህ ለምን እንደሱ አይደለም ኧረ አታልቅሽ ጀመር ታልቅሽ ማለት ነው ይፈልግ እኔ እሱ አይደለም እንደገመትከኝ እዚህ አይደለም አታዳንኪኝ እንዳትነኪኝ ሰምኛለሽ እዚህ ጋር ጀመር እኔ አንቺ ልፈትንሽ የመጣሁት እንኳንም ደግሞ የፈተንኩሽ እንኳንም እሱ ይላከኝ ምን አይነት ወንጀል እንደምትሰሩ ደርሼበታለሁ ምን አይነት ወንጀል እሷን ሂጂ ለባል አባላቶች አሉ ለሷን አስረክቢያት የመጣሁት ቆይ ማነህ አንተ አንቺ ምንም ንቅንቅ አትይም ሰምኛለሽ አይደለ ቆይ ምን ማለት ነው አንተ ማነህ ምንድነው ማለት ነው ምን እንደምትፈልገው ስለኔ ማንነት አይደለም ቆይ አንተ ማነህ ከኔ የምትፈልገው ከኔ ማንነት አይደለም ዋናቱ ስለኔ ማንነት አይደለም ስለአንቺ ማንነት ለመውጣት ነው የመጣሁት እሺ ለምን ምን እኔ እኮ አንድ ምስኪን ሰው ነኝ ምን ታደርጊ አንድ ነገር ጨምርሽ አሁን አታልቅሽ ይሄ የምታለቅሽውን እንባ ማመንሽ እንዳይመስልሽ ጠራጊው ይሄ ውሸት እንባ ነው ይርሻላ ምንሽም አንድ ነገር ልንገርሽ እስካሁን ድረስ ስትሞላፈጪ ነበር ከጓደኛሽ ጋር ስታርጉ የነበሩትን እንዳለ በራሳችሁ አፍ ሁሉ ነገር ዝግዝግ አድርገሽ ነው የነገርሽኝ እሷም ነገር እና እንዳለ በቪዲዮ ይዤዋለሁ አዳምጪ አትፈልጊው ወደኔ ሌላ ቦታ ምንም እንዳትፈልጊ እንዳለ ይዤዋለሁ እሺ እባክህ የምትፈልገውን ሁሉ ላድርግልህ እኔ ካንቺ ምንም ነገር አልፈልግም እባክህ ለምነክ ተነሽ ይልሽ ግሬላት ለምነክ ቤተሰቦች አሉኝ እባክህ ቤተሰብ ያለው ሰው እንደዚህ ነገር አያደርግም ማይሪያንም ይወዲ ለማቻቻል ስንያረቁት እባክህ ለምነክ ይኸውልሽ ከኔ ጋር ብቻ አይደለም ከብዙ ወንድ ጋር እንደምጣ እሷም ነግራኛለች ሲጀመር እሷ ራሱ ልክ ተመስለኛለች ሁለታችን በሽታ አለባችሁ ምንም በሽታ የለብኝም እኔ አሁን ስለሱ አያገባኝም አሁን መጠይቅሽም ብቻ መልሽልኝ እሺ መልስላለሁ እባክህ ቪዲዮ ብቻ እንድታጠፋው ወርዳ ይሄን ስራ አሁን ምንም አትለፍልፊ እኔ አሁን አንቺ የጠራሁበት ዋነኛው ምክንያት ልፈትንሽ ነበረ ብዙ ነገር ነው ነገርሽኝ እና ይሄንን ስራ ይሄን ቪዲዮ እንዳለቀው የምትፈልጊ ከሆነ ቤተሰብ አለ የምትይ እውነትሽን ቤተሰብ ካለሽ ነው እሺ ፈለኩ ነው እኮ አዳምጪኝ አሁን ይሄን ስራ ደላላውን ታሳይኛለሽ ይሄን ስራ ነገራኛለሽ ብዙ ነገር ነው ነገርሽኝ ደላላውን ታሳይኛለሽ ይሄን ስራ የሚሰሩትን እንዳንቺ አይነቶቹን እነዚህ ሰይጣኖችን እንዳለ እንዳንቺ አይነቶቹን ለጋቅመሽ ታሳይኛለሽ ሁላችሁንም ማረጋችሁን አሳያችኋለሁ ነው ሲጀመር ማለት ነው እነሱን ታሳይኛለሽ ካለበለዚያ ይሄን ቪዲዮ ለቅልሻለሁ እሺ ፈለኩ ነው አደርግልሃለሁ አሁን ሲጀመር ባለቤት ይያልሽ እንደዚህ ነገር ሲጀመር ለምን ተቀበልሽው አንደኛ እምነት የለሽም ምክንያቱም የሚሰጠኝ ገንዘብ በቂ ስላልሆነ ነው በቃ እባክህ ስራ እየሰራሽ ነው አይደለ እሷን አስጠፈንጋታለሁ የትም አትወጣ እሷን እዚህ ጋር አመጣታለሁ አንቺ ለብቻሽ ጠይቅሻለሁ እሷን ለብቻው ጠይቃታለሁ የተለያየ መልስ እኔ አንቺ የመለሽልኝ መልስ እሷ ከመለስልኝ መልስ ከተለያየ ማለት ነው ሁለታችንም አስጠፈንጋቸው ከእስር ቤት እንዳትወጡ ነው ማድረጋቸው መረጃ እንዳለ ሰብስቤያለሁ አይተሽኛል ሲጀመር ማለት ነው ሲጀመር ባልሽ ፈትንልኝ ያለኝ ነገር በ30 ደቂቃ ነው የፈተኝ የጨረስኩት ያልሽ ነገር ስለከነከነኝ ነው ትንሽ ከጓደኛሽ ጋር የምታደርጊው ነገር ስለከነከነኝ ነው እስካሁን ድረስ ከናንተ ጋር ስሟዘዝ ነበር ወጣቱን እንዳታበላሹት የኢትዮጵያን ስም እንዳታጎድፉት ማለት ነው እና አሁን መጠይቅሽን ስም የደላላውን ስም አብራችሁ የምትሰሯቸው ሴቶች ሁሉንም ነገር ትነግሪኛለሽ ስንት እንደሚከፈላችሁ ትነግሪኛለሽ እሺ እነግርሃለሁ የምን እነግርሃለሁ ሁሉንም ነገር እነግርሃለሁ እሺ ሁሉንም ነገር የሆነ ጊዜ ክለብ ለመዝናናት ሄጄ ነበር ከዛ ብቻዬን ነበር የሄድኩት የዛ ጊዜ ከባለቤቴ ጋር ጣልቼ ነበር የሄድኩት እና እዛ ተቀምጬ ብቻዬን እየጣው ያለ ሰው ካለው ልቀመጥ አለኝ ከዛ እንዴት ምን ስራ አለ እና የተጣላሁት በብር ምክንያት ስለነበር ከሱ ጋር መሰሪ ከሆነ ብዙ ብር ነው የሚከፈልሽ ቢያንስ ከመቶ ምናምን ሺህ ብር ይከፈልሻል በአንድ ቀን ብቻ ነው 100 ሺህ ብር በአንድ ቀን ከፈላችሁ በአንድ ቀን አዳር 100 ሺህ ብር ይከፈልሻል እሱ እንደፈለገው ኮንሽለት 100 ሺህ ብር ይከፈልሻልና ሰላለ ሰው ይስለኝ በቃ እኔ ደግሞ በሱ እጅ ላይ መኖር ስለሰለቸኝ ሻልኩት እና ተናጅም ስለነበረ ከዛን ይዛን ቀን ነው ወደ ቤት ተመለሱ ነበር እሺ አሁን ይሄ እነዚህ 100 ሺህ ብር የሚከፍሏቸው ሰዎች አበሻ ናቸው ቆይ ሀበሻም ከሆኑ እነሱን ራሱ ማየት እፈልጋለሁ ከምን አይነት ሰው ጋር እንደምትሰሪም እንድትነግሪኝ አሁን ሁሉንም ነገር ከሁሉም ጋር ነው የምንወጣው ማለት በቃ ይሄ ሰው መጥቷልና ከዚህ ሰው ጋር ዛሬ ከተመቸሽ እንደዚህ ማድረግ ትችላለሽ ምናምን ከተባልኩና የሚከፈለውን ብር ከውጪ ዜጎች ከሆኑ ከዛ በላይ የሚከፍሉና ከ100 ሺህ ብር በላይ ይከፍላሉ እነሱ ይሄ መኪና የሚገዛውት በራሴ ነው እንጂ ማንም ገዝቶልኝ አይደለም ከዛን አውርስ ማማለው ወጣለው ቆይ አሁን ባለቤት አለሽ አይደለ ቢያንስ ይሄን ነገር ስታደርጊ ለምን ባለቤትሽን ያልፈታሽው
እንፋታ ብዬ ብዙ ቀን ጠይቄው ነበር ግን ደግሞ እሱ አይፈልግም መፋታት አይፈልግም በቃ እኔ እሱ እኮ ደህና ሰው ያገኘ መስሎት እኮ ነው ምን አይነት ሰይጣን እንደሆንሽ ስላላወቀ ነው ሰይጣን ሆኛ አይደለም እንዴት ራሴን ማቆም ስለፈለኩ ነው ሰይጣን ነሽ አዳም ሰይጣን ነሽ አንቺ ምን አሁን ቪዲዮ አጥፋልኝ እባክህ አሁን ስለ ቪዲዮ አታውሪኝ እኔም ጠይቅሽ ብቻ ነሽ ያልተጠየቅሽው እንዳመልሽ እንዳትጠይቅኝም አንቺ አያምርብሽም ሲጀመር መጠየቅ አያምርብሽም ሰምኛልሽ አይደለ አሁን ሌላ መጠየቅሽ ጥያቄ አለ እዚህ ነገር ምን ያህል ጊዜ ነው ያደረግሽው ቢያንስ 3 አመት ይሆናል 3 አመት ሙሉ እንደዚህ አይነት ነገር ስታደርጊ ነበረ ቆይ ስንት ናቸው እኔን የምታደርጉት ስንት ናቸው ሴቶች ስንት ናቸው ሁለታችሁ ብቻ አትመስሉኝም ሲጀመር አሉ ብዙ ልጆች አሉ ማለት እኛ የሚያስገባናቸው ልጆች አሉ እንደ ደላላው እጥፍ ከፈለን ከዛን እንጠይቃቸዋለን ከተስማሙ ግን እኮ እኛ አስገድናቸዋለን እንጠይቃቸዋለን ከፈለጉ ይገባሉ በቃ ሲጀመር እኔ ይሄን ስራ ብቻ መስሩ ራሱ አይመስለኝም በጣም እናንተ በጣም ተሳፍሩ ቆይ እናንተ እዚህ ያደጋችሁት በእኛ ማህበረሰብ ያደጋችሁት የፈለከው ልትል ትችላለህ ግን ደግሞ ማንም እዚህ ተፈልጎ እንደማይገባው እኔ ፈልጊያን ነበር ዘንበግ ምን ጎደለሽ ባለትዳር ስለሆንኩ ብቻ ምንም አልጎደለሽም ብለህ ታስባለህ ባልሽ ይሰራል አንቺ ትሰሪያለሽ አይደለ ይሄ ስራ ሳልጀምር በፊት ነው እንደ ነገር የተፈጠረው እኔ አሁን ካንቺ ጋር መዋዘዝም አልፈልግም እልሽ ይሄን ቪዲዮ እስኮን የተሟዘሽው ቪዲዮ ትንሽዬ ቢያንስ የሆነ ትንሽዬ ምክንያት እየፈለኩ ነበር አንቺን ልመረበት ግን ምንም አይነት ነገር ላገኝ አልቻልኩም እኔ አሁን አንቺንም አለቅሽም ሰምኛሻለ ከጓደኛሽ ጋር አስጠፈንክሻለ እባክህ ለምንክ ምን ቪዲዮ የሚጠፋ ነገር የለም ሲጀመር አንድ ወንድ እናንተ ሰይጣን ናቸው አንድ ወንድ ለሁለት አታልቅሽ አንድ ወንድ ለሁለት ማድረግ ህገወጥ ነው ሁለታችሁ መጣፈነግ አለባችሁ ሲጀመር እባክህ ቪዲዮ ብቻ እዚህ ሀገር ላይ ምንም ቪዲዮ የሚጠፋ ነገር የለም እስር ቤት ተማቅቂያታለሽ ይኸውልህ እስር ቤት ብታስገባኝ ችግር የለውም እወጣለሁ በላክልኝ ብር ግን እባክህ ቪዲዮን ብቻ ስለፈለክ የላኩልሽ ብር 200 ሺህ መስሎሽ ነው ማየት ትችያለሽ 200 ብር ነው የላኩልሽ እሱንም ቢሆን አቀበልሻለሁ ቼክ አድርጊው እሺ አይንሽ ብርር ይላል ገና ማለት አይንሽ ብርር ይላል ገንዘብ ብለሽ ትሞቻለሽ ገና ማለት ነው እሺ ካንቺ ጋር ምንም ወራበደ 200 ብር ራሱ ወዳችሁ ሳይሆን በግዳችሁ ተመለሳላችሁ እሺ እባክህ አሁን ተነሽ እንዳትወጪ ከኔ ቤት ተነሽ በጣም የሚያስጠላ ነገር ነው የተፈጠረው እንደዛሬ በህይወቴ ገጥሞኝ አቅም እንደዛሬ ሰው ፈተኝም አላቅም በጣም የሚያስጠላ ነገር ነው የተፈጠረው እንዳያችሁት ከሆነ ከልጅቷ ጋር ያሰብኩት ነገር በጣም እጥፍ ደረብ ሁለት ባለድንጋይ ሁለት ወፍ ነው እንዳያችሁት ከሆነ የምትሰራው ነገር እንዳለኝ ነገረችኝ እዚህ ሀገር ላይ ያልተፈቀደ ነገር እዚህ ሀገር ባይፈቀድ ራሱ በቃ ለህሊናችን ለማድረግ በጣም ከባዱ ነገር እንግዲህ ስታረግ እንደነበረ በራሷ ነው ነገረችኝ እኔ እንግዲህ እንዳያችሁት ከሆነ መጀመሪያ ነበር የጨረስኩት ከፈተናው እንደወደቀች መጀመሪያ እናንተ ተሰጣል ባሌለኝም ምናምን ብላ ነበር ግን የነገረችኝ ነገር ስለነበረ እሱን ለማውጣት ብዬ ረጅም ነገር ነው የተጓዝኩት እንዳያችሁኝ ከሆነ በጣም የሚያስጠላ ነገር ነው ያደረኩት እኔም ቢሆን ያው ይሄን እሷን ይሄን ያደረገችው ነገር ለማውጣት ስለ እኔ ራሱ ምን ሳደርግ እንደነበረ አይታችሁኛል እርስ በርስ ራሱ ጓደኛሞች ነው እርስ በርስ ሁላ እንደማይታመኑ አይታችሁታል አንደኛው በሽታ አለበት ይላሉ በእርግጠኝነት ሁለቱም በሽታ አለባቸው የሚያደርጉት ነገር ሲጀመር በጣም የሚያሳፍር ነገር ነው እንግዲህ ለባለየው ይሄንን እንዴት ብዬ እንደማሳየው አላውቅም ሲያየው ምን እንደሚሆን አላውቅም እንግዲህ በጣም ከባድ ነገር ነው እንግዲህ እሱ ላይ የሚፈጠረው ነገር ብቻ ያው ማሳየት ስላለብኝ ግዴታም ስለሆነብኝ ያሳየዋለሁ የዛሬው ቪዲዮአችን ይሄን ይመስላል እንግዲህ ባልጠበቀው መንገሩን ያለቀው የዛሬው ሴት አይደለም እንግዲህ ሁለቱ ሴቶች አውሬ ናቸው እንግዲህ የዛሬዎቹ አውሬዎች እንዳያችሁት ወርቀዋል ባይባልም በጣም ያስጠላ ነገር ነው የተፈጠረው እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ